የወር አበባሽ ለምን ዘገየ? ማወቅ ያለብሽ 7 ምክንያቶች። ሰላም ውድ እህቶቻችን፣ የወር አበባሽ ዘግይቶ ምን ሆኖ ይሆን እያልሽ ተጨንቀሻል? የወር አበባ መዘግየት በተለይ ዑደትሽ አብዛኛውን ጊዜ መደበኛ ወይም ሬጉላር ከሆነ አሳሳቢና ጭንቀትን የሚፈጥር ሊሆን ይችላል። ለብዙዎች ወደ አእምሮአቸው የሚመጣው የመጀመሪያ ሐሳብ የእርግዝና መፈጠር ቢሆንም የወር አበባሽ እንዲዘገይ የሚያደርጉ ሌሎች በርካታ ምክንያቶችም አሉ። እንግዲያውስ ልታውቂያቸው የሚገቡ 7 የተለመዱ ምክንያቶች እነሆ። የተለመዱ የወር አበባ መዘግየት መንስኤዎች። 1. እርግዝና። በጣም የተለመደው የወር አበባ መዘግየት ምክንያት እርግዝና ነው። የግብረ ሥጋ ግንኙነት ከፈጸምሽ የእርግዝና ምርመራ ማድረግን አስቢበት። 2. ውጥረትና ጭንቀት። ከፍተኛ የውጥረትና ጭንቀት መጠን እንደ ኮርቲዞል የሚባሉ ሆርሞኖችን በማስተጓጎል የወር አበባ ዑደትሽን ሊያዛባ ይችላል። 3. የክብደት ለውጦች። ፈጣን የሰውነት ክብደት መቀነስ፣ በጣም መክሳት ወይም ከመጠን በላይ መወፈር የእንቁላል አመራረት ሂደት ላይ ተጽዕኖ በማሳደር የወር አበባ መዘግየት ወይም መቅረት ሊያስከትል ይችላል። 4. ከመጠን ያለፈ የአካል ብቃት እንቅስቃሴ። አትሌቶች ወይም ከባድ የአካል ብቃት እንቅስቃሴ የሚያደርጉ ሰዎች በሰውነታቸው ውስጥ ባለው የስብ መጠን መቀነስና በሆርሞን ለውጦች ምክንያት የወር አበባቸው ሊዛባ ወይም ሊቀር ይችላል። 5. የሆርሞን መዛባት። ፖሊሲስቲክ ኦቫሪ ሲንድሮም የሚባለው የጤና ችግር በሰውነትሽ ውስጥ አንድሮጅን የተባለው የወንድ ሆርሞን መጠን ከፍ እንዲል ስለሚያደርግ የወር አበባሽ እንዲዛባ ወይም እንዲቀር ያደርጋል። 6. የታይሮይድ ችግሮች። የታይሮይድ እጢ ከልክ በላይ መስራትም ሆነ በዝቅተኛ መጠን መስራት የወር አበባ ዑደት መደበኛነት ላይ ተጽዕኖ ሊያሳድር ይችላል። 7. ወደ ማረት መሸጋገሪያ ጊዜ። በአርባዎቹ ዕድሜ ውስጥ ለሚገኙ ሴቶች የወር አበባ መቅረት ወይም መዘግየት ወደ ማረት የሚደረገውን ሽግግር ሊያመለክት ይችላል። በተደጋጋሚ የሚነሱ ጥያቄዎች። ጥያቄ 1. የወር አበባ መዘግየቱ የተለመደ ወይም ኖርማል ነው? መልስ: ከ3 እስከ 4 ቀናት መዘግየት እንደ መደበኛ ወይም ኖርማል ይቆጠራል። ነገር ግን ከ5 እስከ 6 ቀናት በላይ የሚቆይ ከሆነ በፍጥነት የሕክምና እርዳታ ማግኘት ያስፈልጋል። ጥያቄ 2. የወር አበባ መዘግየት እስከ ስንት ቀን ድረስ እንደ መደበኛ ወይም ኖርማል ይቆጠራል? መልስ: ብዙውን ጊዜ ከሚመጣበት ቀን ጀምሮ ከ24 እስከ 48 ሰዓታት ውስጥ መጀመር ወይም መምጣት አለበት። ሆኖም እስከ 4 ወይም 5 ቀናት ድረስ መጠበቅ ተመራጭ ነው። ጥያቄ 3. የወር አበባዬ ከዘገየ ከስንት ቀን በኋላ መጨነቅ አለብኝ? መልስ: የወር አበባሽ ለ7 ቀናት ወይም ከዛ በላይ ከዘገየብሽ ወይም ካልመጣ የጤና ባለሙያ ወይም ሐኪም ማማከር አለብሽ። ውድ ሴቶች፣ የወር አበባችሁ ዘገይቶባችሁ ያውቃል? ምክንያቱ ምን ነበር? ተሞክሯችሁን ከታች ባለው የአስተያየት መስጫው ላይ አካፍሉን። አንዳንድ ጊዜ የወር አበባ መዘግየት የሚያሰጋ ነገር ላይሆንና በራሱ ሊስተካከል ይችላል። ነገር ግን በተደጋጋሚ የወር አበባሽ የሚቀር ከሆነ፣ ከባድ ሕመም ካጋጠመሽ ወይም ሌላ የጤና እክል እንዳለ ከጠረጠርሽ የጤና ባለሙያ ወይም ሐኪም ማማከር አስፈላጊ ነው። ማጠቃለያ፣ ሰውነትሽ ለአኗኗር ዘይቤ፣ ለውጥረት እና ለሆርሞን ለውጦች ስሜታዊ ወይም ሴንሲቲቭ ነው። እነዚህም ምልክቶች ማስተዋል ለጤናሽ የተሻለ እንክብካቤ እንድታደርጊ ይረዳሻል። ይህን ጠቃሚ መረጃ ለሌሎችም እንዲደርስ ላይክ፣ ሼር እና ኮሜንት ማድረግዎን አይርሱ። ለበለጠ የጤና መረጃ ኢትዮ ጤና የፌስቡክ ገጹን ፎሎ ያድርጉ። ጤና ይስጥልን።